ሰላም ለእናንተ ይሁን ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ? በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በጣም ቆንጆ የሆነ ታሪክ ይዤላችሁ መጥቻለሁ። ለእኔ ስላስተማረኝ እና በጣም ቆንጆ ሆኖ ስላገኘሁት ወደ እናንተ ይዤላችሁ መጥቻለሁ እና ቪዲዮውን እስከ መጨረሻ በማየት ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱን። ወደ ታሪክ ወስዳቸዋለሁ። አይናማው አይነ ስውር ይላል። ሁለት ሰዎች በአንድ ሆስፒታል ክፍል ውስጥ አልጋ ይዘው ተኝተዋል። ሁለቱም በጤና ታመው በአምላክ እጅ ተይዘዋል። አንደኛው ሳንባው የቆጠረውን ውሃ ለማድረግ ሲባል ለሰዓታት ያህል አልጋው ላይ ቁጭ እንዲል ይደረጋል። ከመስኮቱ አጠገብ ነው። ሌላኛው ህመምተኛ ደግሞ በተቃራኒው ለሰዓታት በጀርባው እንዲተኛ ይደረጋል። እነዚህን ህመማን በቆይታቸው ብዙ ተጫውተዋል። ስለ ቤተሰቦቻቸው፣ ስለ ኑሯቸው፣ በወታደር ቤት ስለሰጡት አገልግሎት፣ የእረፍት ጊዜያቸውን የት እንደሚያሳልፉ ወዘተ አውርተዋል። ከመስኮት አጠገብ ያለው ህመምተኛ ቁጭ በሚልበት ሰዓት ወደ ውጭ እየተመለከተ ሁሉን ነገር በጀርባ ለተኛው ሰው ይገልጽለታል። በሚያማምሩ ዛፎች የተከበበ ሐይቅ ይታየኛል። በሐይቁ ላይ ዳኪዎች ይዋኛሉ። ህፃናት ደግሞ ከወረቀት የሰሩትን መርከቦች በሐይቁ ዳርቻ በማስቀመጥ ይጫወታሉ። ፍቅረኛሞች በአንድ እጃቸው አበባ በሌላኛው ደግሞ ተቃቅፈው ሐይቁን ይዞራሉ። ሐይቁ ባሻገር ውብ የሆነ ከተማ ይታየኛል። ህፃናቶቹን በደስታ ይቧርቃሉ በማለት ዘወትር የሚያየውን ሁሉ የሚያምር አገላለጽ ይተርክለታል። አብራችሁ ናችሁ አይደለ? በዚህ አይነት ሁኔታ ሳምንታት አለፈ። አንድ ማለዳ ነርሷ ገላቸውን ልታጥብ ውሃ ይዛ መጣች። ከመስኮት አጠገብ ያለው የተቀመጠው በሽተኛ ግን በህይወት አልነበረም። በጣም ያሳዝናል። በህይወት አልነበረም፣ ሞቶ ነበር። በጣም ደነገጠች። ጓደኛውም እንዲሁ አዘነ። ነርሷ አስክሬኑን በቶሎ እንዲያነሱ ሌሎች ነርሶች ጠርታ አዘዘቻቸው። ያ ብቸኛው የቀረው በጀርባው የተኛው በሽተኛ አልጋውን ከመስኮቱ አጠገብ እንዲወስዱለት ጠይቆ ወሰዱለት። ሟች የነበረውን በሙሉ መስኮት ለማየት በጣም ቸኩሏል። ቀና ብሎ ወደ ውጭ ተመለከተ። ከመስኮቱ ባሻገር ያለው ጥቁር ቀለም የተቀባ ግድግዳ ብቻ ነው። አስባችሁታል? ግድግዳ ብቻ ነው። ያ በባህር ውስጥ ምናምን እያለ እንትን የሚለው እሱን ለማስደሰት ያደረገው ነገር ነው እንጂ ግድግዳ ነበር። በጥቁር ቀለም የተቀባ ግድግዳ ነበር። አስባችሁታል? ሰውን ለማስደሰት የሚደረግ ጥረት ማለት ነው። ደነገጠ። ምን ሆን ካለችው ነርሷ፣ ሰውየው ብዙ አስደሳች ነገር በዚህ መስኮት አሻግሮ ይመለከት ነበር አላት። እረ ሰውየው ማየት አይችልም፣ አይነ ስውር ነበር ስትል በመገረም መለሰችለት። ልብ የሚነካ ነገር ስቅስቅ ብሎ አለቀሰ። በጣም ያሳዝናል። ለካስ እሱን ለማስደሰትና የመኖር ተስፋ ለመቀጠል ነበር ያን ሁሉ ነገር ፈጥሮ የሚያወሩ። አንዱን ለማጠንከር ወይም ለማበረታታት የኛ ጥንካሬና ብርታት አስፈላጊ ነው። ለሰዎች ደግ ነገር በማድረግ የተጨነቀ አይምሯቸውን እረፍት እንድንሰጥ እንሞክር። ሁላችንም በየአቅማችን ባለው የውስጣችንን ህመም ችለን ምን ትዝ አለኝ መሰላችሁ? እኛ አረብ ሀገር ያሉ ልጆች መዳም ቤት በጣም ከፍቶን፣ በጣም ደክሞን፣ በጣም እኔ እንጃ ብቻ በናፍቆት ተሰቃይተን
በጣም ብዙ ነገር እያሳለፍን ግን ለቤተሰቦቻችን ደውለን በጣም ደህና እንደሆን ደስተኛ እንደሆን ስራ እንደማይበዛብን በጣም ብዙ ነገር ነው የምንነግራቸው እና ያንን እንዳስታወሰኝ። ምክንያቱም አረብ ሀገር ያለነው ልጆች አብዛኞቻችን ለሰው ደስታ ነው የምንኖረው አይደለም፣ ለቤተሰቦቻችን፣ ለወንድሞቻችን፣ ለእህቶቻችን፣ ለእናት አባቶቻችን ለእነሱ ደስታ ነው እና ለወደፊት ህይወታችን ነገ የተሻለ ህይወት ይኖረናል ብለን የምናስብ ነን እና ይህንን ነው እያስተማረኝ እውነት ለመናገር። ምክንያቱም በጣም እያመመኝ እኔ ለምሳሌ በጣም ደከመኝ ብሎኝ ምናምን እናቴ ስትደውል ግን ደህና ነኝ፣ ስራም አይበዛም፣ በቃ በጣም ቀለል ያለ ነገር ነው የምነግራት። በጣም ደስተኛ እንደሆንኩ ነው እና የምነግራት። ይህም ሰውዬ ይህም ታሪክ እኛ ስደት ላለነው ልጆች ይገልጻል በትንሹም ቢሆን ብዬ አስባለሁ። እና የዛሬው ይህንን ይመስል ነበረ። አብራችሁ ስለነበራችሁ በጣም በጣም እጅግ በጣም አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ባይ ባይ።